በዚህ ዓለም ሲኖር ጌታችን በጣም ቀላል የሆነ ተርታ የሚባል ህይወት ነው የኖረው። በዚህ ዓለም ሸክም ራሱን ሳያከብድ ምንም ሳያጠላልፍ ምን ማለት ነው? ከዚህ ዓለም ምንም ሳይፈልግ ነው የኖረው። ለዚያውም ከአገልግሎቱ በዚህ ምድር ሊፈጽም ከመጣበት ጉዳይ የተረፈ ጊዜ የተረፈ ጊዜ ስንል ለመረዳት ያህል ነው እንጂ ትርፍ ጊዜም ነበረው አንልም። ለሱ ለምን ያልሰራበት ጊዜ የለም። ለዕለት እንኳን ለዚህ ለቁመተ ስጋ እንኳን ለሚያስፈልግ መብልና መጠጥ እንኳን ይሄን ያህል ጊዜ ሲሰጥ አናየው። በቃ ሐዋርያቱ እንኳን እህል ቅመስ ሲሉት ግድ የለም ብሎ ያንን ስለ እህሉ ብዙም ትኩረት ሳይሰጥ ሲቀር የሚበላው ሰው አምጥቶለት ይሆን ብለው ሲያስቡ እኔ የምበላው ሌላ አለኝ፣ የኔ መብል የአባቴን ፈቃድ መፈጸም ነው ይል ነበር። መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ላይ ሲኖር የመጣበትን ዓላማ ለመፈጸም እንቅፋት ሊሆን በሚችል ሌላ ሸክም ሌላ ትብታብ ውስጥ አናገኘው። ከዓለም ምንም ሳይፈልግ ራሱን እንዳንድ በዛ ዘመን እንኳን ከነበሩት ሰዎች በጣም 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 ተራ የሆነ ህይወትን ነው ኖሮ ያለፈው። በእርግጥ እውነት ነው ለሱ የሚመጥን ነገር እዚህ ምድር ላይ ምንም ሊኖር አይችልም። ለሱ የሚመጥን ነገር ልናገኝ አንችልም። ነገር ግን እንደው ስጋን ለብሶ በመካከላችን እንደተገለጠ ለኛ ደግሞ አርያነትን ሊተው እንደመጣበት ሁኔታ ስናይ ሊያስተምረን የፈለገው ይሄ ነው። ራሳችሁ ላይ ሸክም አታክብዱ። አሁን ሊመስለን ይችላል ብዙ ጊዜ ሰው ሀብት ሲያከማች ኑሮው ላይ ብዙ ጫና ሲፈጥር እነዛ ነገሮች ሸክሙን የሚያቀሉለት ሊመስሉት ይችላሉ። የነዛን ነገሮች ያህል ሸክም የሚያከብድ ምንም ነገር